ሰላም ለእናንተ ይሁን። ይህንን ለምትከታተሉ ሁሉ ዛሬ ያው እንደተናገርኩት የእግዚአብሔርን ቃል መልእክት በትምህርት መልክ ቀርባለሁ። የእግዚአብሔር ቃል ወደኛ እንዴት መጣ የሚል ክፍል ነው። ይህንን ማስተላልፈው መነሻ ክፍሉ ዘዳግም 29:29 ነው። ሚስጥሩ ለአምላካችን ነው፣ የተገለጠው ግን የዚህን ሕግ መጽሐፍ ቃል እናደርግ ዘንድ ለእኛና ለልጆቻችን ለዘላለም ነው ይላል። ስለዚህ የእግዚአብሔር ቃል መገለጥ ነው ማለት ነው። መገለጥ ማለት ደግሞ እግዚአብሔር የማናውቀውን እውነት ሲገልጥልን ያ መገለጥ ይባላል። ለምሳሌ በዘፍጥረት 1:2 ላይ ያንን እንመለከታለን። እግዚአብሔር ሰማይና ምድርን ፈጠረ፣ ሁሉን ፍጥረታቶች ከጨረሰ በኋላ ነው ሰውን በስድስተኛው ቀን የፈጠረው። ስለዚህ ሰው ያ ነገር እንዴት እንደተፈጠረ ያቅም፣ እኛም ሁሉ ሰው እንኳን እንዴት እንደተፈጠረ አናቅም ነበር። ነገር ግን እግዚአብሔር ለሙሴ በገለጠለት መሰረት ሰማይ እንዴት እንደተፈጠረ፣ ምድር እንዴት እንደተፈጠረ፣ ሰው እንዴት እንደተፈጠረ እዛ ሲገልጥለት እንመለከታለን። ስለዚህ የእግዚአብሔር ቃል መገለጥ ነው። ቃል እግዚአብሔር እንዴት ነው የተገለጠላቸው፣ እንዴት ነው የተናገራቸው ብለን ስንመለከት በምን ቋንቋ? በዕብራይስጥ፣ በግሪክ፣ በአረማይ በየትኛው ቋንቋ ተናገራቸው? እግዚአብሔር የተናገራቸው በሚሰሙት በራሳቸው ቋንቋ እንደተናገራቸው እናያለን። ለምሳሌ ሳሙኤል 1 ላይ ስንመለከት ለሳሙኤል ሲናገረው እንመለከታለን። ሳሙኤልም የእግዚአብሔር ቃል መሆኑን ድምፁን ስላለየ 3 ጊዜ ከኤሊ ጋር ሲመላለስ እናያለን። ከዛ በኋላ ነው ኤሊ እግዚአብሔር እንደተናገረው ተረድተው ባሪያ ይሰማልና ተናገር ስለው ሙሴ እግዚአብሔርም ለሳሙኤል ሲገለጥለት ባሪያ ይሰማልና ተናገር ስለው እግዚአብሔር መልእክቱን ለሳሙኤል ሲያስተላልፍ እናያለን። ከዚህ ሌላ በኩል የምንመለከተው እግዚአብሔር በመላእክት በኩልም ይገለጣል። በመላእክት በኩል ተገልጦ ሲናገር እናያለን። ለማርያም የተገለጠላት በመልአኩ ገብርኤል በኩል ሲገለጥ በምትሰማው ቋንቋ እንደተናገራት በሉቃስ ወንጌል ላይ እናያለን። ከዛ በሚቀጥለው የምንመለከተው ለሙሴ በተለያየ መንገድ ሲገለጥ እናያለን። ለምሳሌ በቁጥቋጦ ውስጥ ሲገለጥለት ሙሴ ድምፁን ከቁጥቋጦ ውስጥ እንደሰማ እናያለን። ሌላው አሮን ማርያምና ሙሴ በተከራከሩ ጊዜ እግዚአብሔር በደመና ተገልጦ እንደተናገራቸው እናያለን። ያንን ክፍልም በዘኍልቍ ላይ ማየት ይቻላል፣ ክፍሉን ማየት ይቻላል ማለት ነው። ሌላው ያንን የምንመለከተው እንግዲህ እግዚአብሔር በህልምም እንደሚናገር እናያለን። ለምሳሌ እነዚህ ኮከብ ቆጣሪዎች ወደ ኢየሱስ በመጡ ጊዜ በህልም እንደተገለጠላቸው እናያለን። ሄሮድስ ወደ እነሱ እንዲመለስ በነገራቸው ጊዜ እግዚአብሔር ግን ሕፃኑን ሊገል እንደፈለገ አስበው እንዳይመለሱ በህልም ለእነዚህ ሰዎች እንደተገለጠላቸው እናያለን። ሌላው በራእይ ነው። ራእይ በምዕራፍ 10 ላይ ጴጥሮስ ተገልጦ በተመስጦ ራእይ መልእክት ለቆርኔሌዎስ ወደ ቆርኔሌዎስ ቤት እንዲሄድ በዛ መልክ በራእይ እንደተገለጠለት እናያለን ማለት ነው። ስለዚህ እግዚአብሔር በእነዚህ ሁሉ አይነት ነገሮች እንደተገለጠና ወደኛ እንዳስተላለፈልን ክፍል 1 በዚህ መልክ ነው የምናየው። እግዚአብሔር በዚህ መልክ ነው የላከልን። ያንን ነገር ግን በመጽሐፍ ተጽፎ ወደኛ እንዴት ደረሰ የሚለውን በሚቀጥለው የምናየው ክፍል 2 ላይ የምናየው ይሆናል። ተባረኩ።